ሃይ ሰላም ናችሁ ወይ? እንዴት ናችሁ? ዛሬ የመጣሁትኝ በእንጀራ ቪዲዮ ነው። እንጀራ በእኛ ቤት እንዴት ይጋገራል የሚለውን ቡኮ ጀምሮ እንዴት እንደምጋግር ነው ማሳያችሁ። እዚህ ጋር ያደረኩትኝ እርሾ ነው። እርሾዬን ማስቀምጠው ፍሪጅ ውስጥ ነው። ጋግሬ ስጨርስ ሁሉ ጊዜ በቃ አርጌ ፍሪጅ ውስጥ አስቀምጠዋለሁ። ከዛ ቀጣውን እንጀራ እስከጋገር ድረስ ፍሪጅ ውስጥ ነው የሚሆነው። በየ2 ቀኑ ውሃውን እቀይርለታለሁ። ምክንያቱም ካልቀየራችሁት የሚጠለው ውሃ ጥቁር ነው የሚሆነው። በዛ ላይ ደግሞ እንትን ይላል እንጀራችሁ ሽታ ያመጣል፣ ቃና ያመጣል ምናምንና ለዛ ብዬ በየ2 ቀኑ የእርሾውን ውሃ እቀይራለሁ። እዚህ ጋር እንግዲህ የጤፍ ዱቄቴን እያረኩ ነው። እንደምታዩት በሳህን ነው የማደርገው። መለኪያ አለኝ። በመለኪያ 6 ሳህን አድርጌያለሁኝ። ከዛ ለብ ባለ ውሃ ነው ማቦካው። ለብ ያለ ውሃ አርጌ እንግዲህ በደንብ አድርጌ አቦካዋለሁ። ማብኪያ ካላችሁ ደግሞ ማብኪያ ብትጠቀሙ የተሻለ ነው የሚሆነው። ከእጅ የኔ ማብኪያ ትንሽ ናትና ትንሽ ቡኮ ሳቦካ በሱ እጠቀማለሁኝ። እንደምታዩት ደግሞ በዛ ያለ ሳቦካ ደግሞ እንደዚህ በእጅ አቦካዋለሁ ማለት ነው። በዛ ያለ ጤፍ ሊጥ ስጠቀም እንደዚህ ነው ማቦካው። እንግዲህ ጉልበት በደንብ ነው የሚጠይቀው። በደንብ መብኳት ይፈልጋል። በደንብ አድርጌ አቦካዋለሁኝ። ለብ ባለ ውሃ ነው እንዳልኳችሁ ማቦካው። ከዛ ውሃ በደንብ ነው የምጨምርበት እንዲያቀርልኝ ማለት ነው። እንዲያቀር ስለምፈልግ በደንብ አድርጌ ለብ ያለ ውሃ እጨማምርና አስቀምጠዋለሁኝ። በቀን 2ቴም 3ቴም ውሃ ልቀይርለት እችላለሁኝ። ጊዜ ካላችሁ እንደዛ ብታደርጉ ተመራጭ ነው። ግን ያው ቪዲዮ ላይ ማሳያችሁ በቀን አንዴ ስቀይር ነው ማለት ነው። መተናል ትላላችሁ። ይሄ ቀን 1 ነው ካቦካው በኋላ ከአንድ ቀን በኋላ ማለት ነው። ይኸውላችሁ በደንብ ውሃ ስለጨመርኩኝ አያችሁት አይደል እንዴት አቅርሮ እንደጠበቀኝ። ከዛ ምንድነው ማረገው ያቀረረውን እንደዚህ ሙልጭ አድርጌ ያወጣና አሁንም ለብ ያለ ውሃ በደንብ አድርጌ ጨምርበታለሁ። ውሃው ለብ ነው ማለት ያለበት። እኔ ስጋግር እንደዛ ነው ማረገው። በጣም ይፍልት ማለት የለበትም። እንደዛ አድርጌ እከድነዋለሁ ማለት ነው። አሁን ደግሞ እንደምታዩት ድጋሚ መጥቻለሁ፣ አቅርሮልኛል። ይሄ ደግሞ 2ኛ ቀን ላይ ነው። ግን ቅድም እንዳልኳችሁ ነው በቀን አንዴ ብቻ አይደለም መሆን የምቀይረው። 2ቴም 3ቴም እንደተመቸኝ ነው የምቀይረው። እንደተመቸኝ ስላችሁ እዚህ ጋር በመጣው ሰዓት እቃ ማጥቤ ምንም ማጥቤ ተጨርስ ውሃውን ግዴታ እቀይረዋለሁ ማለት ነው። የ2ኛ ቀን ላይም ቀይሬያለሁኝ። ዛሬ እንግዲህ በመጨረሻ በ3ኛ ቀን ተገናኝተናል። ልክ በ3ኛው ቀን ነው እመጋግረው። ከቻላችሁ ማታም ሀብሲት ጥላችሁ ጠዋት መጋገር ትችላላችሁ። የበለጠ ቦክቶ ስለሚያድር ያምራል። እኔ ግን ዛሬ ግን ያደረኩትኝ ጠዋት ሀብሲቴን ጥዬ ከ5 ሰዓት ቆይታ በኋላ ኩፍ ሲልልኝ የጋገርኩትኝ። ውሃ ጥጃለሁ። ውሃ የጣድኩትኝ 3 ኩባያ ውሃ ነው። ጤፍ እንጀራ ግዴታ ልኬት ያስፈልጋል። 3 ኩባያ ውሃ ጥጃለሁኝ። ከዛ ሊጥ ደግሞ 2 ኩባያ አደርጋለሁኝ። እንግዲህ ጤፍ እንጀራ ግዴታ ነው ልኬት ያስፈልጋል። እንደዛ አድርጌ ሀብሲቴን መጣል ጀምራለሁኝ። ውሃው በደንብ እስኪፈላ አልጠብቅም። ሀብሲትም ስጥል ይሄ እንዴት ነው ሞቅ ሲል ይሄ ትክትክ እስኪል አልጠብቅም ልላችሁ ነው። ከለብም ግን ማለፍ አለበት። ልክ እንደዛ ሲሆን ሊጤን መጨመር ጀምራለሁኝ። እጃችሁ ማረፍ የለበትም። እንትን ይላል ቶሎ ነው በቃ ለመጓጎል ቅርብ ነው። እና ሀብሲቴን እንደዛ አድርጌ ነው የምጥለው። ሀብሲቱን ስጥል ደግሞ በደንብ ረጅም ሰዓት እሳት ላይ አቆየዋለሁ ማለት ነውና እሳት ላይ ባቆያችሁት ቁጥር ደግሞ እየወፈረ ነው የሚመጣው እና በደንብ አድርጌ አቆየዋለሁኝ እሳት ላይ። እንግዲህ እንደምታዩት የኔ ምንድነው ሀብሲት እንደዚህ ውፍር ያለ ነው። በቃ እሳት ላይ በቆየ ቁጥር ይወፍራል። ከዛ እቃ ላይ ነው ማደርገው። እቃ ላይ አድርጌ አቀዝቅዤ ነው የምከተው ሀብሲቱን። ትኩስ እንደሆነ አላዋህደውም ማለት ነው። እንግዲህ እስኪቀዘቅዝ ጠብቀዋለሁኝ። ልክ ሲቀዘቅዝልኝ እንደዚህ ከሀብሲቴ ጋር ከታለሁኝ። ከሊጤ ጋር ማለት ሀብሲትና ሊጡን እንደዚህ በብላይንደር በደንብ አድርጌ አዋህደዋለሁ። በእጅ ከቻላችሁ በእጅ ማድረግ ትችላላችሁ። ግን እንደዚህ ደግሞ በብላይንደር ደግሞ ብታረጉት የበለጠ ያማረ ነው የሚሆነው። እኔ አሁን ይሄንን ወፍራም ሊጥ በእጅሽ እንትን በትኝ ብትሉኝ አልችልም። እንደዚህ ግን ስመታው ግን
በደንብ ያማረ ነው የሚሆነው። በጣም አሪፍ ነው። እንደዚህ ብትሞክሩት በእውነት የእንጀራችሁን ለውጥ ታዩታላችሁ። ፍትፍት ያለ እንጀራ ነው የምትጋግሩት። እንግዲህ ልክ አደባልቄ ስጨርስ ውሃ አሁንም ለብ ያለ ውሃ ነው የምጨምረው። ቀዝቃዛ ውሃ በጣም አልጠቀምም እንጀራ ስጋግር። አሁንም እንደዚህ ከላይ የምጨምረው ለብ ያለ ውሃ ነው። ለብ ያለ ውሃ ጨምሬያለሁኝ። ከዛ አስቀምጠዋለሁ ኩፍ እስኪል። እንግዲህ ኩፍ ብሎልኛል። 5 ሰዓት ነው ኩፍ ለማለት የፈጀበት። ያው ከ4 ሰዓት ጀምሮ በደንብ እንትን እያለልኝ ነበር፣ ግን በደንብ ይብካልኝ ብዬ እስከ 5 ሰዓት አቆይቼዋለሁኝ። ከዛ እንግዲህ እንጀራ መጋገር ጀምሬያለሁ። የሚያምር የሚገርም እንጀራ ነው የወጣው። እንዳያችሁት ጤፍ ብቻ ነው የተጠቀምኩትኝ። የጤፍ እንጀራ ስጋግር ምንም አይነት ሌላ ነገር አልጨምርም። በጤፉ ብቻ ነው እንግዲህ መጋግረው። ይሁት በእናታችሁ እንዴት እንደሚያምር በእውነት ራሴን ላሞግስ። እጅሽ ይባረክ ዱዬ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምታዩን ስለምትከታተሉኝ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንጀራዬን ከወደዳችሁት ደግሞ ላይክ አድርጉ። ሞክራችሁት ደግሞ ልክ እንደኔ ያድርጋችሁ ከሰራላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ሌላም ሀሳብ አስተያየት ካላችሁ እቀበላለሁ። እኔ በዚህ መንገድ ነው መጋግረው ብትሉኝም እሞክረዋለሁኝ። ስላያችሁኝ አመሰግናለሁ። ቸር ያገናኘን። ወዳችኋለሁ።